መልአክ ተገልጦልህ ውስጥ በታላቅ ፍርሃት ውስጥ የሚወድቅ ከሆነ፣ ውስጥ በጣም ከተረበሸ፣ በብዙ ሁኔታ ህይወት ያልተረጋጋ ከሆነ፣ ብዙ አይነት ህመምን የሚሰማ ከሆነ፣ በአጠቃላይ ህይወት ያልተረጋጋ ከሆነ የተገለጠልህ መልአክ የብርሃን መልአክ እስኪመስል ድረስ ራሱ መለወጥ የሚችለው ሰይጣን ነው ማለት ነው። ስለዚህ ልትቃወሙ ይገባል። እውነተኛው የሰማይ መልአክ የእግዚአብሔር መልአክ ሲገለጥ የራሱ የሆነ ኮድ አለው። ሰላም ላንተ ይሁን ይልሃል፣ ወይም ደግሞ አትፍራ ይልሃል። ይህም ደግሞ በመጽሐፍ ቅዱስ ላይ በመሳፍንት ምዕራፍ 6 ላይ ለጌዲዮን መልአክ ሲገለጥ ጌዲዮን ሆይ አትፍራ አትሞትም ነበር ያለው። በሉቃስ ወንጌል ምዕራፍ 1 ቁጥር 13 ላይ ለመጥምቁ ዮሐንስ አባት ሲገለጥ ዘካርያስ ሆይ ጸሎትህ ተሰምቷልና አትፍራ ነበር ያለው። ከዛም ሉቃስ ወንጌል ምዕራፍ 1 ቁጥር 30 ላይ ደግሞ ለቅድስት ድንግል ማርያም ሲገለጥ በእግዚአብሔር ፊት ሞገስን አግኝተሻልና አትፍሪ ነው ያላት። ስለዚህ እውነተኛው የእግዚአብሔር መልአክ ሲገለጥ ሰላምን ይዞ ነው ወደ እናንተ የሚመጣው። ሰላም ለእናንተ ይሁን ይላል። ውስጣችሁ በማያቋርጥ ሰላምና ደስታ እረፍት ይሰማችኋል።